እንሽ ተቆራርጦ አይደለም በድሮ ጊዜ እንደው ወሎ ላይ ትዝ ይለኛል እኔ ሙሉ ሙክቱን ላይ ያቀርቡ ነበር። ከዛ ይኸው ፈቀረበሁ ኢለይሂም አቀረበላቸው። ቃለ አላ ታእኩሉን እናንተ አትበሉም እንዴ አላቸው። አቅርቦ ምግቡን አይበሉም እነሱ መላኢካዎች ናቸው። አትበሉም እንዴ ብሎ ጠየቃቸው። ቃለ አላ ታእኩሉ አትበሉም እንዴ ብሎ ጠይቃቸው። ኢብራሂም አለይሂ ሰላም እሱ ጋር መላኢካዎች የመጡ ጊዜ ነው። ሱብሃንአላህ እንደው ይሄንን አላህ ረቡል ዒዛ አሁን ይሄንን ለምን አስቀመጠልን እዚህ ጋር? ለነሱ ብቻ እኮ የዛን ጊዜ ብቻ እኮ ቢሆን ለእኛና ለእናንተ ባይጠቅም እኮ ይሄን አያስቀምጥልንም ነበር። ወላሂ ለአዚም የኔ ጌታ ሱብሃነሁ ወተዓላ ጥራት ይገባው ሱብሃነሁ ወተዓላ። ለጌታችን የሚገባውን አምልኮት ማምለክ አንችልም። ብቻ ከነዛ ከባሮች ያርገን ከመልካም ባሮች። ፈአውጀሰ ሚንሁም ኺፋ አሁን ፈራቸው። ቀልቡ ላይ ፍርሃት ዲፕ የሆነ ፍርሃት ውስጥ ገባ። ማን? ኢብራሂም። ፈአውጀተ ሚንሁም ኺፋ እነሱን ፈራቸው። ቃሉ ላ ተኻፍ አትፍራ አሉት ኢብራሂም አለይሂ ሰላምን አትፍራ። ወበሸሩሁም ቢጉላሚን እንደውም መብሩክ አሉት ቢጉላሚን ዓሊም ኖሌጀብል የሆነ እውቀት ያለውን ልጅ ኢስሐቅ አለይሂ ሰላምን ማለት ነው እንደሚያገኝ እንደሚወልዱ ነገሩት። ይኸው ፈአቅበለት ምርአቱሁ ፊ ሰረትን ፈሰከት ወጅሃሃ ደስ ይለኛል ይሄ አያ። ሚስትየው መጣች ፈሰከት ወጅሃሃ አቅበለት ማለት ፊት ለፊታቸው መጣች ማለት ነው። ፊት ለፊታቸው መጣች ማለት ነው። እንግዲህ የአላሁ ረቡል ዒዛ መላኢካዎች ልታናገር መጣች። አይ ሂጂ ግቢ እዛ መኝታ አላላትም። አላሁ አክበር። ለምን ይሄን አላህ አስቀመጠልን? ፊ ሰረትን ምንድን ያላችሁት? ፊ ሰረትን ፈሰከት ወጅሃሃ ፊቷ ልክ በድንጋጤ ማለት ሻክድ ልጅ እንደሚያገኙ አለት አጁዙን አኪም አሮጊት ሴት እናት ልጅ የምታመጣው ምንድን ነው እያወራችሁ ያላችሁት? ሌላ ቦታ ላይ ልክ ስትሰማ ሌላ ቦታ ላይ መሳቅ ጀመረች። ዳሒከት አሁን ፌስ አርጋቸው ነው ምድር ብታውርድ አሉ ከዛሊክ እንደዛ ነው የሚሆነው አሏት። ቃለ ረቡኪ እሷን እያናገሯት ነው። ኢነ ረቢኪ ሐኪሙን ዓሊም ጌታሽ አውተመት የሆነ ዋይዝድ ሐኪም ጥበበኛ። አየህ ኢብራሂም አለይሂ ሰላም እነዚህ ሁላ መላኢካዎች ልጅ ብቻ እንደምወልድ ሊነግሩኝ አይደለም የመጡት አላ። ለምንድን ነው እዚህ የመጣችሁ? ቃለ ፈማ ኸጥቡኩም እናንተ ሰዎች አዩሃል ሙርሰሉን የተላካችሁ ምንድን ነው ሌላ የመጣችሁበት ነገር ለዚህ ብቻ አይሆንም። ፈማ ኸጥቡኩም ለምንድን ነው የመጣችሁት? አዩሃል ሙርሰሉን እናንተ መልእክተኞች ምን አሉ? ቃሉ ኢና ኡርሲልና ኢላ ቀውሚ ሙጅሪሚን የተላክን ነው ለአመፀኞች ሰዎች ተልከናል አሉ። ሊኑርሲለ ዐለይሂም ሒጃረተን ሚን ጢን ልንልክ በእነሱ ላይ ሒጃረተን ድራይ የሆነ ደረቅ የሆነ ሒጃረተን ሚን ጢን ደረቅ የሆነና ከአፈር የተሰራ ድንጋይ ያለው ልክ እንደ ድንጋይ የሆነ ልናወርድባቸው። ልጆቿ ልታበስሩኝ አይደለም የመጣችሁት በምንድን ነው እዚህ የመጣችሁት ብሎ ጠየቀ ኢብራሂም አለይሂ ሰላም። ሲወረወር እስማሽ ማይሆን ማለት ነው ድቅቅ ማይል ማለት ነው። እንደዛ አይነት ልክ ራክ ነው። ይሄ ምንድነው የሚባለው ድንጋይ ሙሰወመተን ዐንደ ረቢክ ሊልሙስሪፊን። ይሄ ደግሞ ብራንድ ነው ጌታ ዘንድ ከጌታ ሱብሓነሁ ወተዓላ እያንዳንዱ እላዩ ላይ ስም ያለበት የእያንዳንዱ ክሪሚናል የእያንዳንዱ ወንጀለኞቹ የሰዎቹ እላዩ ላይ ያለበት ሱብሓነክ የኔ ጌታ አላሁ አክበር። ሊልሙስሪፊን ለነማ ለነዛ ድንበር አላፊዎች ሙስሪፍ እስራፍ ከልክ በላይ የሚያልፍ ማለት ነው። ፈአኽረጅና መን ካነ ፊሃ ሚነል ሙእሚኒን ከመሃላቸው አንድ ሙእሚንን ይኸው ከሙእሚኖች አተረፍን አለ። ፈማ ወጀድና አላገኘንም ፊሃ ገይረ በይት ሚነል ሙስሊሚን አንድ ቤት ነው ያገኙት። ወተረክና ፊሃ አየተን አንድ ቤት ብቻ ነው የተገኘው እሱም ደግሞ የኑህ ማለት ነው የኑህ ብቻ ማለት ነው። ወተረክና ፊሃ አየተን ሊለዚነ የኻፉነ ለዐዛበ ልአሊም አያ ደግሞ ተአምር እንዲሆንና ማስተማሪያ እንዲሆን ተውንላቸው። ለነማ ለሚፈሩ ፔንፉል አሳማሚ የሆነን ቅጣት ለሚፈሩ ለነሱ ምልክት እንዲሆንላቸው ተውንላቸው አለ ሱብሓነሁ ወተዓላ ዐዘ ወጀል። የኛ ጌታ አላሁ አክበር አላሁ አክበር። ወፊ ሙሳ
ከእንደገና ደግሞ ሙሳ ደግሞ ኢዝ አርሰልናሁ ኢላ ፊርዓውን በላክነው ጊዜ ፊርዓውን ጋር ቢሱልጣን ሙቢን ክሊር የሆነን ቁዋን ይዞ ይሄ በሄደ ጊዜ ሙቢን ግልጽ የሆነን ፈተወላ ቢሩክኒሂም ወደ ሳይድ መዞር ማለት ነው። ከተመጣለት ነገር ፊቱን አዙሮ ሲሆን ወቃለ ሳሒሩን አለ ምን አለ ይሄ እኮ ድግምተኛ ነው ወይ ደግሞ መጅኑን አው መጅኑን እብድ ነው። ፈአኸዝናሁ ወጅኑደሁ እሱንም ያዝነው የእሱንም አርሚ የእሱንም ወታደሮች ያዝናቸው። ፈነበዝናሁም ቢልየም ሱብሓነክ የኔ ጌታ ያዝነው አለ። ፈነበዝናሁም ቢልየም ወሁወ ሙሊም አለ ሱብሓነሁ ወተዓላ። ያዝነው ሲል ሱብሓነ አልኻሊቅ የእሱን አያያዝ እሱ ነው የሚያውቀው ሱብሓነሁ ወተዓላ። ወሁወ መሊም ብሌም እና የተዋረደና ተቆጪ ሆነ ተቆጨ። ወፊ ዓድን ኢዝ አርሰልና ዓለይህም ሪሑን አልዓቂብ ሱብሓነከ የኔ ጌታ። ለዓድም ደግሞ ላክን አለ ሱብሓነሁ ወተዓላ። ወፊ ዓድን ኢዝ አርሰልና ዓለይህም ሪሐን ዓቂብ ንፋስን ምን አለች አጁዙን ዓቂብ ብላ አልነበረ የኢብራሂም ዓለይሂ ሰላም። ርዚቅ ደግሞ ከእንደገና ደግሞ እዚህ ጋር ደግሞ ንፋሱ ሪሕ አልዓቂብ። ዓቂም ማለት ምንድን ነው? ይኸውላችሁ ዓቂም የሚለው ምንድን ነው የሚመጣው ልክ እንደ ሪዝቁ እንደተናገረው ማለት ነው። ሱብሓነል ኻሊቅ ጀዓለትሁ ከረሚ ምን አለ ምንም ነገር አላስተረፈችም። እያንዳንዱን ነገር አታካርጋ ያጠፋች ማለት ነው። አያችሁ ክራሽ የሆነ ፓውደር ልክ እንደዛ ነው ያደረገቻቸው። ልክ አፈር አንስታችሁ እንዲህ ዱቄት ሆነው ልክ እንደዛ ነው ያደረገቻቸው። ሱብሓነ ከረሚ አላሁ አክበር አላሁ አክበር ወጀዐልናሁ ከረሚ ማለት ሱብሓነሁ ወተዓላ ረሚም ማለት ነው። ወፊ ተሙድ የተሙድ ህዝቦች ደግሞ ኢዝ ቂለ ለሁም ተመተዑ ሐታ ሒን በተባሉ ጊዜ እንጂ አርጉ ለትንሽ ጊዜ በተባሉ ጊዜ ፈዐተው ዐላ አን አምሪ ረቢሂም አጠመሙ ከጌታቸው መንገድ ወጡ። ዲስኦቢዲየንስ ውስጥ ገቡ ክደት ውስጥ ፈአኸዘትሁም ሳዒቃ ያዘቻቸው ኃይለኛ ጩኸት ወሁም የንዙሩን እንዲሁ ፈተው ቀሩ እዛው ቦታ ላይ ፈመስተጣዑ ሚን ቅያሚን መቆም እንኳን አልቻሉም። ወማ ካኑ ሙንተሲሪን ሌላም እርዳታም ለመጥራትም አልቻሉም። እርዱንም ለማለት ያንን እንኳን ራሳቸውን እንኳን መርዳት አልቻሉም። እንኳን አይደለም ሌላ ለራሳቸው እንኳን ወቀውመ ኑሕን ሚን ቀብል ከዛም በፊት ኑሕን በፊት የነበሩትን ኢነሁም ካኑ ቀውመን ፋሲቂን ነበሩ። እነዛ ሰዎች ከረብሽን ጠማሞች ነበሩ። ሱብሓነክ ሱብሓነላህ። ለምን አላሁ ረቡል ዒዛ ይሄን ይነግረናል? እነዚህ ሙስሪፊን ሲያደርጉ የነበረው ሲሰሩት የነበረው ድንበር ማለፋቸው በአሁን ጊዜ ይሄ ሁላ ወንጀል እየተሰራ አይደለም ያለው? እየተሰራ ነው እየተሰራ ከሙስሊምም ከሌላ እምነት ተከታይም ድንበር አላፊ ምን ይመጣል? ማን ይቀጣኛል? ማን ይጠይቀኛል? ማን ይይዘኛል? ተደብቄ ተመካክሬ ይሄን እዚህ ጋር የተቀመጡ ወንጀሎች በሙሉ አሁን እየተሰሩ ነው ያሉት። አላህ እኔንም እናንተንም ነጃ ከሚወጡት ያርገን በረሕመቱ በእዝነቱ በቸርነቱ ወላሂ ልዓዚም። ወሰማአ በነይናሃ ቢአይዲን ኢና ለሙርሰሉን አለ ሱብሓነል ኻሊቅ። እኛ ነን አለ ሰማይን የሰራ ነው። ወኢና ለሙሲዑን በነይናሃ እኛ ነን ወሙሲዑን ኤክስፔንድ የምናደርገው ዩኒቨርስን አላሁ ረቡል ዒዛ እንዴት አድርጎ እንዳሰፋው ማለት ነው ሱብሓነሁ ወተዓላ። የሚገርማችሁ ሳይንቲስቶች ቁርአንን ሳያምኑበት ሳይንስን እየተማሩ ቁርአን ውስጥ ሲገቡ የሚታጀቡ ሰዎች አሉ። ከየት መጣ ይሄ እንዴት ሆነ እያሉ ማለት ነው። በቁርአን ስለ ሳይንስ መማር ጀምረዋል። ቁርአንን የሚማሩት ሳይንስን ለመማር ማለት ነው። ሙስሊም እኮ ያልሆኑ ናቸው። ወኢና ለሙሲዑን ያለው ኮንቲኒዩስሊ ሙሲዑን ያለው ሱብሓነሁ ወተዓላ ዩኒቨርስን ስተዲ የሚያደርጉ ሰዎች ይሄንን አያ ሳይሆን ይደነግጣሉ። እንዴት አወቀ? ይሄንን ከየት አመጣው ይላሉ። ነብይነታቸውን አያምኑማ ሰለላሁ ተዓላ ዐለይሂ ወሰለም ማለት ምን አይነት ጂኒየስ ሰው ነው እንዴት ይሄንን ሊደርስበት ቻለ ነው የሚሉት አሉ። እንደዚህ አይነት ሰዎች የሚማሩ አሁን ቁርአን ላይ እየተማሩ ያሉ። እሺ ካልደከማችሁ ልቀጥል ወይ ደግሞ ለነገ ልተው? አሳውቁኝና ማለት ነው እንዳይደክማችሁ ማለት ነው። አሳውቁኝ። ሰዓት የለንም። 2 ሰዓት ላይ ነው መሰለኝ እንገባለን። ቀጥይ ካላችሁኝ እቀጥላለሁኝ። አይ ነገ ይሁን ካላችሁ ነገ
ሱብሓነክ የኔ ጌታ እንደው አላህ እንዴት እንደሚናገር እንደው አላሁ ረቡል ዒዛ እንዴት እንደሚናገር ልባችንን የሩሓችንን እኮ ነው አላህ የሚነግረን ቀልባችንን ሐቂቀተን እኔንም እናንተንም የፈጠረን እሱ አይደል? ሙስሊሙንም ሙስሊሙንም ያናግረዋል። ሱብሓነል ኻሊቅ የሰማ ይሰማል፣ ያልሰማ አይሰማም። ፊቱን ማዞር የፈለገ ማዞር ይችላል፣ መስማት የፈለገ ሱብሓነላህ። አይ አላህዬ የኔ ጌታ ጥራት ይገባው ሱብሓነሁ ወተዓላ። የእኛ ጌታ ስለ ሰማይ ነበር አይደለም ስናወራ የነበረው ሱብሓነሁ ወተዓላ። ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን። ሰማይን እኛንን ቢልድ ያደረግነው አለ ሱብሓነል ኻሊቅ። አላሁ አክበር የኔ ጌታ፣ አላሁ አክበር የኔ ጌታ። እንደው የኔ ጌታ በረሕመቱ በእዝነቱ